ማን ወሰን ማን ገደብ ማን ይያዝበት እንድንሆን ሙቀቱ ተጠበቀ። ከጸለይ ቆየው የሚል ሰው አይነት እንዴት ከባድ ነው። አንዳንዱ ሰው በመንፈስ ክሬዚ እስኪሆን በእግዚአብሔር የሆነው ይጠፋ ቆየ ነገር እንደዚህ አንዳንድ ሰው መደንገጥ አለብን። እንዴት ዝም አለ እንደዚህ ምን ነው ብዙ ነገር ማለት እኮ ግን እሱ ቢለመድና በቃ መደበኛ የህይወት አይነት መደበኛ የህይወት ስርዓት ይሆንና እዛው ጋር ሌላውን ነገር ለመልቀቅ ፈቃደኛ አለመሆን እዛው ቆንትን በልክ ቆዳው ቁርፍድ ወይም ድርቅ እንደሚል እዛው ጋር ንክ አመት ሙሉ ስንሰበክ ማያላቅቀን ነገር እዛው ውስጥ ማይለወጥ 10 ዓመት ቸርች ቁጭ ብለን አንድ ተጣላን ሰው እንኳን አይቀርም ማለት የሚቸግረን አይነት ትንሽ ነገር የሚመስሉ ነገሮችን እንኳን ለመናቃቀም እግዚአብሔር ዛሬ ትንሽ ውስጣችን ያለውን ነገር አረጋግፎ ዘይት ውስጥ እንደገና ይከተናል እንጂ ሰስኔ አውነት ነካነካሉት እግዚአብሔር የሚያለመልም መንፈሱን በአንተ ላይ ይልካል። እግዚአብሔር ምስክሬ ነው። ይሄ ድምጽ ለአንድ ሰው ለሁለት ሰው አይደለም። ይሄን ድምጽ ለምትሰሙ ሁሉ የመጣ ድምጽ ነው። እግዚአብሔር ሽምግልናን የሚያለመልም መንፈስ በላያችን ላይ ያደርጋል። እስቲ አሜን በሉ።